ዳኘ በዛብህ በሉ እባላለሁ። የሰያ ደብርና ዋዮ ወረዳ ባህል ቱሪዝምና ስፖርት ጽሕፈት ቤት የባህል እሴቶችና ኢንዱስትሪ ልማት ቡድን መሪ ነኝ። ያው እንደሚታወቀው በሰያ ደብርና ዋዮ ወረዳ የተለያዩ ስራዎችን እየሰራን እንገኛለን። ወረዳውን ገጽታ በመገንባት በተለይም ደግሞ በተቋሙ ስር የአማተር ክበብ አባላትን በማቋቋም ወረዳውን በማስተዋወቅ የልማት ስራዎችን የመልካም አስተዳደር ስራዎችንና የሰላም ስራዎችን በተለያዩ መድረኮች ኩነቶችን በማዘጋጀት እየሰራን እንገኛለን። ህብረተሰቡ ባህሉን ለትውልዱ እንዲያስተላልፍ እንዲያስተዋውቅ በተለያዩ ጊዜያት የስነ ጽሁፍ ምሽት በማዘጋጀት በህዝብ በዓላት ላይ እንዲሁ መድረኮችን በማመቻቸት በጎዳና ላይ ትርኢት በማሳየት ንቃተ ህሊናው እንዲያድግና ባህል ጠባቂ ትውልድ እንዲፈጠር በተደጋጋሚ እየሰራን እንገኛለን። የባህል ቡድኑ በየጊዜያቱ ስራዎችን ሲሰሩ ያጋጠሟቸው ችግሮች አሉ። የመጀመሪያውና ዋናው ምቹ የሆነ የመስሪያ አዳራሽ አለመኖር ነው። ይህ ብቻ አይደለም፣ የኤሌክትሮኒክስ መሳሪያዎች የሉንም። አልባሳት፣ ቁሳቁስ አናሳ ናቸው። እነዚህን ችግሮች ወረዳው እንዲፈታልን እንዲያስተካክልልን በተደጋጋሚ ጥያቄ በማቅረብ የሲቪል ሰርቪስ አዳራሽን ሰጥተውናል። ስሜ ሰራዊት በለጠ ይባላል። የኢትዮ ጥበብ የቲያትርና የስነ ጽሁፍ ክበብ ሊቀመንበር ነኝ። በአባላችን ያው በስራችን ሁለት ክበባቶች አሉ። ኢትዮ ጥበብ የቲያትርና የስነ ጽሁፍ ክበብና ጥበብ ለታሪክ የሙዚቃና ውዝዋዜ ክበብ ነው። ከነሱ ጋር አንድ ላይ በመሆን እና ከባህል እና ቱሪዝም ትዕዛዝ በመቀበል የራሳችንን ባህል በማስተዋወቅ ላይ እንገኛለን። ከዚህ በኋላም ለሚመጣው ትውልድ ባህሉ እንዳይጠፋው የሚለውን ነገር በዋናነት ይህንን መሪ ይዘን ከባህልና ቱሪዝም ጋር በመሆን ይህንን እያስተዋወቅና እያወጣን እንገኛለን። ያው ይሄ ማለት ግን ሁሉ ነገር ተመቻችቶ እየሰራን አይደለም ማለት ያው በስራዎቻችን ላይ 3 ዋና ዋና ችግሮች አሉብን እና የመጀመሪያው የመስሪያ ቦታ ወይም የመገልገያ ቦታ አዳራሽ ነው። ማለት ምንም የለንም ሳይሆን አለን በውሰት ያው ጊዜያዊ አዳራሽ አለን፣ ግን የክበብ አባላታችን ቁጥር በዛ ያለ ነው እና አይበቃም። ማለት ለምሳሌ ውዝዋዜ በሚሰራ ሰዓት ጎን ለጎን ሆኖ አይሰራም። ትንፋሽ አለ ምናምን ለቀቅ ማለት አለበት። አርት ደግሞ ሰፋ ያለ ቦታ ይፈልጋል እና ይህንን ነገር ያው ተደጋጋሚ ጥያቄ ያቀርበናል። ዞሮ እየጠበቅን ነው፣ እስካሁን መልስ አላገኘንም እና ሲቀጥል ደግሞ የአልባሳት ችግር ነው። እኛ አላለማ ነውም እንጂ ጋፈፎ የሚባል ጭፈራ አለ ሰያ ደብርና ዋዮ ወረዳ ላይ። የጋፈፎ ጭፈራን ሰነር ሰንደናል። ሰነር ሰንደን ለማስተዋወቅ በዝግጅት ላይ እንገኛለን። ያንን እናለማዋለን።